ለዚህ ነው መጽሐፍ ቅዱስ ዮሐንስ 3:16 ላይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንደዚህ ወደዳል። ወዳጅ አንተ የተወደድከው በልጁ በክርስቶስ ኢየሱስ ነው። ለዚህ ነው በነፃነት እንድንኖር ክርስቶስ ኢየሱስ ነፃ ወጣ። ተመልሰ በባርነት ቀንበር አትያዝ። ጌታ ኢየሱስ ክርስቶስ አንተን ከባርነት ከዚህ ጨለማ ወደሚደነቀው ብርሃን አንተን አውጥቷል። እውነት እውነት እላችኋለሁ እኛም ከዚህ ከጨለማ ወደሚደነቀው ብርሃን እንድትገቡ ነው። ለዚህ ነው እኛ በዚች ምድር ላይ ከክርስቶስ ጋር ታረቁ የምንለን። ወዳጅና ወደ ክርስቶስ ዞር በል። ለዚህ ነው ቆሮንቶስ ላይ ሲናገር ወደ ክርስቶስ ዞር ባሉ ጊዜ ከፊታቸው መጋረጃ ቅርፊት ይነሳ ነበረ። ሕግ በተነበበ ጊዜ ሁሉ ጊዜ መጋረጃ አለ። ክርስቶስን እንዳታይ ሕግ በተነበበ ጊዜ ሁሉ ጊዜ መጋረጃና ቅርፊት አለ። ወዳጄ በዚህ ዓለም ሕግ አንተን ክርስቶስን አያሳይም። ስራ ክርስቶስን አያሳይም። ወዳጄ በዚች ምድር ላይ ማንን ነው አባ አባ ብለህ የምትጠራው? ማንን ነው መምህር መምህር የምትለው? አንድ አባት አለ ከሰማይ፣ አንድ መምህር አለ ኢየሱስ። ወዳጄ በእውነት በዚች ምድር ላይ ዮሐንስ 14:6 ላይ እኔ እውነትም መንገድም ሕይወት እኔ ነኝ አለ። ሌላ መንገድ የለም። ና በሉ ኢየሱስ ነው። ለዚህ ነው ዮሐንስ 10 ላይ ሌባው ዲያብሎስ ሰይጣን ሊሰርቅ ሊገድል ሊያጠፋ ነው። እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጥተዋል። ወዳጄ ሕይወት ይፈልጋል። ና ኢየሱስ ሕይወት ነው።